ይዤላችሁ የመጣሁት ቪዲዮ ገራሚ ነው፣ በጣም ገራሚ ነው። እንግዲህ ሁለት ፍቅረኛሞች በዝናብ ሰዓት እንግዲህ ጥሩ ጊዜ ሲያሳልፉ እኔ ደግሞ አጠገባቸው ነበርኩ። በዛ ሰዓት ቅረጸኝ ሲሉኝ ቀርጫቸው ነው እና በጣም የሚገርም ንግግር ነው የሚያደርጉት። የኔ ውድ ወዬ እወድሃለሁ። እኔም እወድሻለሁ የኔ ቆንጆ። ዝናብ እየዘነበ እኮ ነው። አዎ እና አታቅፈኝም እንዴ? ኧረ እኔ ራሱ በርዶኛል። በጣም ነው ማቅፍሽ የኔ ውድ። እውነት በደንብ ናና ቅፍ አድርገኝ። በርዶኛል የኔ ውዴ። ብርዱ በጣም ከባድ ነው። ይገባኛል። እኔም በርዶኛል። ምግብ ምን አለ? ምግብ እንኳን ምንም የለም። እኔ ብታቅፈኝ ብቻ ነው ደስ ይለኝ። ቅፍ ስታደርገኝ ብርዱ አይለቅህም እንዴ? ምን አስበህ ነው አንተ? ብርድ ምናምን ምግብ ምናምን ትላለህ እንዴ? እሱማ ልክ ነሽ። አንቺ ከምግብ በላይ ነሽ የኔ ቆንጆ። አንቺን ማቀፍ ራሱ ትልቅ ነገር ነው። ነይ እስኪ ጠጋ በይ ልቀፍሽ። እሺ የኔ ውድ፣ ይኸው ተጠጋ እያልኩ ነው። በእናትህ ቀፈኝ። እሺ ነይ። ብርድ ልብስ ይዘሽ ነይ እንጂ። ምን አይነት የትኛው ይሻላል? ደብረ ብርሃን ይሻላል? ኮምፎርት ይሻላል? የትኛው ይሻላል? አይ አንቺ ውስጥ ካለሽ እኔ የትኛውም አይነት ብርድ ልብስ ይመቸኛል። ወይኔ አንተ እኮ ንግግር ሰው ገዳይ እኮ ነህ። በእናትህ በፍቅሩ ሰው ገዳይ አንተ ነህ። እውነተኛ አባባል ለአንተ ነው የሚሰራው። አታስቂኝ። ከአንቺ በላይ በፍቅሩ ሰው ገዳይ አለ እንዴ? ወይኔ እኔም ገድያለሁ። አሁን አንተ ሬሳ ነህ እንዴ? ወይኔ ሬሳ ነው እንዴ? ወደድኩት። እንደውም አልወድም እንዴ። እየቀለድሽ እንደሆነ እኔ ነው ሬሳ ብለሽ ልትሳደቢ? ወይኔ እኔ ቆንጆ አንተንማ እንዴት ሰድባለሁ? ማሬ አትበይኝ። የጎጃም ማር ነው ወይስ ምንድን? የየትኛው ማር ነው ማሬ የምትይኝ? የእንጀራ ማር ወይስ ማር አታ ለማለት ፈልገሽ ነው? ወይኔ ፍቅር ዛሬ ነገር ብሏል። የሆነ ነገር አምሮሃል መሰለኝ። እና ልስጥህ በቃ